ያንዱን ሰፈር ጦርነት ዘግቶ በሌላው አካባቢ ለመጀመር ጥድፊያ ተገብቷል። በመካከለኛው ምስራቅ በቀላሉ ተቆጥሮ የማይዘለቀው ሀብት ኢንቨስት እያደረጉ ያሉት ፕሬዝዳንት ዶናልድ ትራምፕ ከአንድ ቤተሰብ ጋር የደምም የኢንቨስትመንትም የውል ስምምነት የገቡ ይመስላል። ያንዱን ሰፈር ጦርነት ዘግቶ በሌላው አካባቢ ለመጀመር ጥድፊያ ተገብቷል። በመካከለኛው ምስራቅ በቀላሉ ተቆጥሮ የማይዘለቀው ሀብት ኢንቨስት እያደረጉ ያሉት ፕሬዝዳንት ዶናልድ ትራምፕ ከአንድ ቤተሰብ ጋር የደምም የኢንቨስትመንትም የውል ስምምነት የገቡ ይመስላል። ሪያድ፣ ጂዳ፣ አቡዳቢ፣ ኦማን በተባሉ የአረብ ሀገራት ከተሞች በሚገባ እግራቸውን የተከሉት ፕሬዝዳንቱ ጋዛም ልዩ ትኩረታቸው መሆኗ የሚታወቅ ነው። የማርኬቲንግ ሰዎች ቻቸውን አሰማርተው ካስጠኗቸው የሪቬራ ግንባታ ቦታዎች ውስጥ የጋዛን አይነት ምቹ እስካሁን የትም አላገኙም። ይሁንና ፍልስጤማውያን እያሉ ሪቬራን መስራት አይቻልም ወይ ሲባል ወዳጃቸው ኔታንያሁ የጋዛ ሕዝብ ሐማስን ያቀፈ ነው፣ የህልውና ስጋት አለብኝ፣ ሐማስም ለዚህ ግንባታ ይሁንታ አይሰጥም፣ የሌላው ከተማ ሕዝብን ማጥቃት ዲፕሎማሲያዊ ውድቀቱ ያመዝናል፣ ሌላም በርካታ ምክንያት መስጠት ይቻላል። በመሆኑም የሽብርተኛ ቡድን ስም የሽብር ተግባርን ደግፈዋል በሚል ስም ዓመታት ያስቆጠረን ጥቃት ደግፈዋል፣ በጥቃቱ ወቅት ተደስተዋል በሚል ስም ጋዛውያንን ለማጥፋት ሁሉንም አይነት የጭካኔ መንገድን ተጠቅመዋል። ወርቃዊ ትርጉሙ ግን የመካከለኛው ምስራቅ ሪቬራን መገንባት መሆኑ የድብቅ ግልጽ ሆኗል። እና አሁን ኔታንያሁ በዓለም መድረክ ላይ ተገኝተው የጋዛ የቤት ስራችንን በፍጥነት መጨረስ አለብን ሲሉ መናገራቸው አሁን ትራምፕ ያቀረቡትን የእርቅ መንገድ ለመከተል ወይስ ነዋሪዎችን በፈሪ መንገድ ማሳደድና በጥይት መጨረስ የቱ እንደሆነ በግልጽ አልለየም። በነገራችን ላይ የኔታንያሁ የተባበሩት መንግስታት ድርጅት የባዶ አዳራሽ ንግግር እጅግ ግዙፍ ድምፅ ማጉያዎችን በመጠቀም በጋዛ ሰዎች ባሉበት አካባቢ ሁሉ ተተክለው በቀጥታ እንዲሰሙት ሲደረጉ ነበር። ሰላማዊ የሚመስለው እቅድ በውስጡ ምን ተንኮል እንደታጨቀበት ባይታወቅም የሰርጡን ሰቆቃ ለማብረድ ብቻ በሚል እንዲተገበር በርካቶች ይፈልጋሉ። ስለ እቅዱ እየተወራ ቢሆንም በየቀኑ የፍልስጤማውያን ሕይወት እየተቀጠፈ ነው። ይህም ሌላኛው የማዘናጊያና የማጽጃ መንገድ እንዳይሆን በሚል በብዙዎች ተፈርቷል። አዲሱ እቅድ እንደቀደመው ሁሉ የተኩስ አቁም ማድረግ፣ ምርኮኛና እስረኞችን መልቀቅ፣ የእስራኤል ወታደሮች ከጋዛ ሰርጥ መውጣት፣ በቂና ፈጣን የሰብአዊ እርዳታ ድጋፍ ወደ ነዋሪዎች ማድረስ የሚሉ የተለመዱ አንቀጾችን መያዙ ቢደገፍም አንድ አዲስ እቅድ ማካተቱ የሰላም እቅዱን አጠራጣሪ አድርጎታል። ዘ ቶኒ ብሌር ኢንስቲትዩሽን ፎር ግሎባል ቼንጅ የተባለውና እንደ አውሮፓውያን አቆጣጠር በ2008 የተመሰረተው ድርጅት በእርቅ ዝግጅቱ ከመሳተፉ በተጨማሪ በጋዛ ሰርጥ የሚመሰረተውን ገለልተኛ አስተዳደር የኢንስቲትዩቱ መስራችና ባለቤት የቀድሞው የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር ያስተዳድራሉ መባሉ ሐማስን ብቻ ሳይሆን በርካቶችን ስለቀረበው አማራጭና ስለ አካባቢው መጻኢ ዕድል በጥልቀት እንዲጠይቁና እንዲመረምሩ አድርጓል። ሐማስ ግን ጦርነቱ እንዲያበቃ በሚል የምንቀበላቸው እቅዶች ወደፊትን የሚያበላሹ እንዳይሆኑ ያስፈራኛል በሚል የትኛውንም የሰላም አማራጭ የአዋጭነት ምርመራ ሳላደርግ አልቀበልም እያለ ነው። ዘማቾቹ ስለ እቅዱ እያወሩ ተወጊዎቹ እቅዱን በመመርመር የሚያልፈው ጊዜ ሁሉ ግን በፍልስጤማውያን ላይ እየቆጠረባቸው ይገኛል። ስምምነቱ ተግባራዊ እስካልሆነ ድረስ እያንዳንዱ ደቂቃ ሞትን የሚጠራ መንፈስ በመሆን አስጨናቂ ጊዜን መፍጠሩ የሚታወቅ ነው። በሌላ በኩል ስምምነቱ ተግባራዊ የሚደረግ ከሆነ ፕሬዝዳንት ዶናልድ ትራምፕስ የጋዛው ሪቬራ ግንባታቸው ቀርቶ ወይስ ከህዝቡ ጋር አብሮ ሊለማ የሚለው አሁንም መልስ ያልተቀመጠለት ጥያቄ ሆኗል። ትራምፕና ኔታንያሁ የኒውዮርኩ ጠቅላላ ጉባኤ የገለጠላቸው የመገለል መልእክት ይህኛውን እቅድ ሐማስ ተጨማሪ ቅድመ ሁኔታ ቢያስቀምጥ እንኳን የሚቀበሉት ይመስላል። ምክንያቱም የቀደሙ ስምምነቶችን መጣስና በጥፋት መቀጠል ፈረንሳይና እንግሊዝን የመሰለ የጸጥታው ምክር ቤትና የሁለንተናዊ ሐሳቦቻቸው አጋዥ የሆኑ ሀገራትን አሳጥቷቸዋል። የደቡብ አሜሪካ ሀገራት ሰራዊት ሰብስበን እስራኤልን እናጠፋታለን ብለው እንዲናገሩም አድርጓል። ወሳኝ የመካከለኛው ምስራቅ አጋሮቻቸውን ሳውዲንና ኳታርን በሰርጡና
በወቅታዊ ጥፋት ምክንያት በምክር ቤቱ አጥተዋቸዋል። እነዚህና ሌሎች ፖለቲካዊ ሚዛኖችን በመመዘን የአሁኑ የእርቅ ዕቅድ ሊተገበር እንደሚችል ይገመታል። በሌላ አተያይ እስራኤል የወረረቻቸውን ቦታዎች ይዛ በሌላ ቦታ የተጠነሰሰው ጦርነት ተሞክሮ ውጤቱ እስኪታይ አድባ እንድትቀመጥ የተፈለገም ይመስላል። የአውሮፓውያኑ የማዕድን በርባሪዎች የአፍጋኒስታን የመሬት ከርስ በውስጡ የሸሸገውን የማዕድን አይነትና ብዛት አጥንተው ለነ ጆርጅ ቡሽ የሰጡት ሰነድ ጠቀሜታው አሁን ፕሬዝደንት ዶናልድ ትራምፕ የተረዱት ይመስላል። ከ5 ዓመታት በፊት አክሳሪና አዋራጅ ያሉት የባግራም ሰፈር አሁን የቀን ከሌት ምኞታቸው ሆኗል። ከግንቦት ወር አጋማሽ ጀምሮ ስለ ባግራም መልቀቅ ልክ አለመሆን ሲናገሩና ለመመለስ ፍንጭ ሲሰጡ የቆዩት ፕሬዝደንቱ አሁን ግልጽ አድርገው በማወጅ ሂደቱንም አሳውቀዋል። ነገሩን የአፍጋኒስታኑ ታሊባን ቢቃወመውም ትራምፕ ግን በጉዳዩ ላይ ተደጋጋሚ ፍላጎት እያሳዩ ነው። አፍጋኒስታን ባልተመቻቸ መሰረተ ልማትና በጦርነት በመጠመድ ሀብቷን ያልተጠቀመች ሲሆን ሪቬራን ከመስራት የተመቻቸውን ማዕድን የመረጡ ይመስላሉ ፕሬዝደንት ዶናልድ ትራምፕ። ሀገሪቱ በቀላል ጥናት 1400 የማዕድን ስፍራዎች እንዳሏት ተረጋግጧል። ከ2.2 ቢሊዮን ቶን በላይ አይረን ኦር፣ ከ60 ሚሊዮን በላይ ቶን ኮፐር፣ ወርቅና ትሪሊየን ዶላሮችን የተሻገሩ ሌሎች ውድ ማዕድናት በአፍጋኒስታን የት ቦታ የማዕድን ስፋትና ሌሎች መረጃዎችን የያዘ ሰነድ በነጩ ቤተ መንግስት ይገኛል። አሜሪካ በ20 ዓመታት የአፍጋኒስታን ቆይታዋ ተዝቆ ከማያልቀው የካቡል ከርሰ ምድር ሀብት መጠቀሟ የሚነገር ሲሆን አሁንም ይህ ሀብት መልሶ ሳያጓጓት አልቀረም። ይህንን ሀብት ለመጠቀም ዓለም አቀፋዊ ጫና ለመቀነስ የሰርጡ ሰላም መሆን የሚፈለግ ይመስላል። ለዚህ ደግሞ እስራኤል እንደ መንግስት ብትቀበለውም አዳዲስ ሰፈር የወረሱት ሰፋሪዎቿ ከፍልስጤማውያን ጋር የሚፈጥሩት ግጭት አሜሪካንን ያሳስባታል። በሌላ በኩል የኔታንያሁን መንግስት ያስባሉት የሁለት ፓርቲ ተወካዮች የጋዛን የሰላም ስምምነት ባለመቀበል የአሜሪካንን ወደ ካቡል መገስገስ ሊያደናቅፉት ይችላሉ እየተባለ ነው። የቀኝ ዘመም አክራሪዎቹ ኢታማር ቤንጋቫርና ቤዜሌል ስሞትሪች ከሐማስ ጋር የሚደረገውን ስምምነት የሚነቅፉ ሲሆን በተለይ ጋዛን ለቆ መውጣት የሚለውን አይቀበሉትም። ኔታንያሁና እነዚህ የሁለት ፓርቲ ሰዎች ካልተስማሙ ከምክር ቤቱ 13 ወንበሮች የሚወገዱ ይሆናል። ይህ ደግሞ በእስራኤል በመከራ የተመሰረተውን መንግስት የሚያፈርሰው ሲሆን ለዋሽንግተን ደግሞ ከባድ የቤት ሥራ ይሆንባታል። በመሆኑም ትራምፕ ከሐማስ ጋር የሚኖረውን ሽምግልና ጀምረው ከመጨረሳቸው በፊት በቴል አቪቭ ያለውን ልዩነትና ውጥረት መቅረፍ ይጠበቅባቸዋል። ምክንያቱም ወደ ካቡል መንገድ ለመግባት እጅጉን ተጣድፈዋል። አሜሪካ ከባግራም ስትወጣ ያላስተዋለችው አንድ ጉዳይ ነበር። ቦታው በሌሎች ሊተካ እንደሚችል። አካባቢው ከሶቪየት አንድነት ጀምሮ እጅግ ስትራቴጂክ ተደርጎ የሚወሰድ ነው። ይህም ከማዕድን ሀብትነቱ በዘለለ ተፈላጊ ያደርገዋል። አሜሪካ ባግራምን ስትለቅ ቻይና በፍጥነት በአካባቢው ተንሰራፍታለች። በዚህም ሳታበቃ ቤጂንግ ከካቡል ጋር መልካም የሚባል ግንኙነትን ጀምራለች። ይህ ሁኔታ በአካባቢው በርካታ ጥቅም ላላት አሜሪካ ቁጥር 1 ስጋት ሆኖ መቀመጥ የሚችል ነው። በተጨማሪም ባግራም ከቻይና ድንበር 800 ኪሎ ሜትር ብቻ ነው የሚርቀው። በቻይና ዚንጂያንግ የሚገኘው ትልቁ የኒውክሌር ሚሳኤል ፋብሪካ ከባግራም ያለው ርቀት 2400 ኪሎ ሜትር ብቻ ነው። ይህም ተጨማሪ አጓጊ ምክንያት ሲሆን ለአሜሪካ ግን በተለያዩ ምክንያቶች አስቸጋሪ ሊሆን ይችላል ወደ ቦታው መመለስ። አሜሪካ የካቡል ተልዕኮ ማብቃቱን ከውጭ ጉዳይ ፖሊሲዋ ጋር ማገናኘቷ ታሊባንም ላልፈቀዳቸው የውጭ ኃይሎች ያስቀመጠው የትግል ስትራቴጂ ለባግራም ምንም አይነት ክፍያ እንደማያጓጓው መግለጹ የትራምፕ ወደ ቦታው የመመለስ ሂደት ግልጽ አለመሆኑ ትግበራው ላይሳካ ይችላል ወይንም የተራዘመ ጊዜ ሊወስድ ይችላል እየተባለ ነው። የቻይናው የውጭ ጉዳይ ሚኒስትር ቃል አቀባይ ሊጂያንግም ሐሳቡ በአካባቢው ውጥረት ከመጨመር ውጪ አይሳካም ሲሉ ተናግረዋል። ይህ ሐሳብ የሀገሪቱ ሉዓላዊነት ይጋፋል ያለችው ቻይና የአፍጋኒስታን ቀጣይ ሁኔታ በዜጎቿ የሚወሰን ነው በማለት ተናግራለች። የትራምፕን እቅድ ታሊባን የተቃወመው ሲሆን አሜሪካኖቹ ታሊባንን አባብለው እግራቸውን ለመትከል የተለያዩ ምክንያቶችን እየተናገሩ ይገኛሉ።
የመጨረሻ ማሳመኛ አሜሪካ በባግራም ጥላው የወጣችው የ7 ቢሊዮን ዶላር የጦር መሳሪያ መውሰድ ሲሆን ይህም ቢሆን በዶሃው ስምምነት መሰረት ተቀባይነት አይኖረውም። አሜሪካ ምክንያት መደርደሯ የቦታውን ጠቃሚነት ፍለጋ ማዕድንን ለመጠቀም ወይስ የጦር መሳሪያውን ለመመለስ ሚስጥሩም ሆነ የተንታኞች ግምትን ጊዜ የሚመልሰው ይሆናል። አልጀዚራ፣ ሮይተርስ፣ ግሎባል ኢንስቲትዩሽን እና ሲኤንኤን የዘገባው ምንጮች ናቸው።